እንግዲህ የተከበራችሁ ተመልካቾቻችን ባለፈው ሳምንት ዝግጅታችን ከኢትዮ ቴሌኮም ተወካይ ከአቶ አብዮት ጌታቸው ጋር ያደረግነውን ክፍል አንድ ውይይት ማቅረባችን ይታወሳል። ለዛሬም ክፍል ሁለቱን ይዘን ቀርበናል። ተከታተሉን ዘንድ በአክብሮት እንጋብዛለን። ወደ አቶ አብዮት ማብራሪያ ወስዳችኋለሁ። ብዙ ጊዜ ትንሽ ይዞ ብዙ ለማግኘት የሚደረግ ነገር ነው። አሁን በተለያየ ልምድ እንዳየነው እኛ ማለት ነው የሆነ ነገር ለማግኘት ስትል ነው እንግዲህ የሆነ ፈርዘር የምትሄደው። ከዚህ አንጻር እኛ ራሳችን የምናገኘው ነገር ምን ያህል ሪዝነብል ነው የሚል ነገር እንትን ማለት አለ ማወቅ አለብን። ዝም ብሎ 100 ብር ሰጥቶ 1000 ብር ለማግኘት የሚደረግ ነገር ራሱ ያስተዛዝባልም። በኋላ ለመናገር የሚከብዳቸው ሰዎች አሉ። በነገር ላይ ትንሽ አገኛለሁ ብለው ድምጻቸውን አጥፍተው በየቤቱ ቁጭ ያሉ ሰዎች አሉ። ከዚህ አንጻር እንትን ነው ዜር ኢዝ ኖ ፍሪ ላንች እኮ ማንም ሰው በነፃ የሚሰጥ የለም። በተለይ ሶሻል ሚዲያው ላይ እንደዚህ በጣም የተለመደ ነው። የዚህም በዓል ምክንያት በማድረግ ኢትዮ ቴሌኮም 10 ጂቢ ዳታ በነፃ ሰጥቷል፣ ከስራ ያለውን ያስገቡ ይላል። ኮከብ እንደዚህ መንሰላል ብሎ ሰውየው የራሱን ስልክ ቁጥር ነው የሚጽፈው። እሷን ኖቲስ እንዳይደረጉ አለ የሆነ ሰው ያን ያስገባል። ምን ለማግኘት 10 ጂቢ ያኔ ከራሱ አየር ታይም ላይ ከራሱ አካውንት ላይ የሚወሰድበት ነገር አለ። በነፃ የሚሆን ነገር የለም። በነፃም ሲሰጥ ያ የሰጠው አካል ኢትዮ ቴሌኮም ከሆነ በራሱ ዌብሳይት በራሱ ሌጋል በሆነ አድራሻ ነው የሚለቀው። ከዛ ውጭ ያለውን ግን በነፃ አገኘው ካልክ ያው እበላለሁ ብሎ መበላት ይመጣል እና እንዳልከው አንተ ከፍተኛ ነው እሱ። እነዚህ ለማታለል የሚሆኑ ምቹ ግራውንዶች አሉ። አሁን እንደተባለው የህብረተሰቡ ትረስት አንዱ፣ ሌሎችም ነገሮች አሉና ይሄን ለማታለል አታላዮቹ ምቹ ሁኔታ የሚፈጥሩ ነገሮች አሉ፣ ፕሪኮንዲሽንስ አሉ። የመጀመሪያውን ቅድም ያልኩ ነው የህብረተሰባችን ቶሎ የማመን ሁኔታ ነው። ሌላው መረጃን በየቦታው ማስቀመጥም ነው አንደኛው። ለምሳሌ በአሁን ጊዜ ውሏችንን ሁሉ ሶሻል ሚዲያ ላይ እናወራለን። ሁላችንን ምን በላው ምን ጠጣው፣ ትላንት ማንን አገኘው፣ ከነገ ወዲያ ሰው መረጃውን ይዘረግፋል። ፎቶ መታወቂያ ደግሞ ኦንላይን ጆብ ላይ ምናምን እንለቅና በማይታወቀው ዌብሳይት ላይ መረጃዎችን ይሰበስባል። ባይዘዌ የፍራውድስተር ወይ ደግሞ የአጭበርባሪ የመጀመሪያው ስራ በደንብ የተደራጀ ከሆነ መረጃ መሰብሰብ ነው። ስላንተ የት ትውላለህ፣ የት እነዛን መረጃ ሲሰጥህ እዚህ አካባቢ የተወለድኩ አንድ ሰፈር ነው ያደግነው ብሎ የልጅነትን ያወራል። ግን ያን ያገኘው ከየት ነው? ምናልባት ፌስቡክ ላይ ጽፈው ይሆናል። ያወራልሃል። እንዴ ጠፍቶኛል መልክ ትለዋለህ። በዛ ሪሌሽንሺፕ ቢውልድ ያደርጋል። ምቹ ሁኔታ የሚፈጥረው መረጃችን የትም ቦታ ከተገኘ ነው። በተለይ ያ መረጃ ደግሞ ገንዘብ የሚያስወጣ ከሆነ ለምሳሌ እኔ የራሴን የሆኑ መረጃዎች አንዳንድ ነገሮች ምናልባት ሰው ማየት የሌለበትን ከፎቶ ይጀምራል። አስቀምጭ ያ ሀክ ቢደረግና ቢወሰድ እንዲህ አይነት ፎቶ ይዤብሃለሁ ይህን ያህል ብር ካላመጣ በትኗለሁ ይልሃል። ስለዚህ መረጃን በትክክል መያዝ፣ ፓስወርዶችን፣ ፒናችንን ለሰው አለመናገር ፌቨራብል ኮንዲሽን ነው። ቀላል ማድረግ። አንዳንድ ሰው ፓስወርዱ የተወለደበት ዓመተ ምህረት ወይ ልጁ የመጀመሪያ ስም የሚታወቁ አሉ። ወይ ገሳ ያደርጋሉ። ገሳ በሊሆኑ ሊገመቱ የሚያችሉ ፓስወርዶችን መጠቀም፣ የይለፍ ቃሎችን ማለት ነው መጠቀም ያስፈልጋል። የብዙ ሰው ገስ ይደረጋል። ያንን ተጠቅመው ሞክረው 10 5 ሞክረው ሊያገኙ ይችላሉና የይለፍ ቃሎቻችንን ጠንካራ ማድረግ ለነሱ ፌቨራብል ኮንዲሽን እንዳይሆን ያደርጋል። ሌላው ደግሞ በተቻለ መጠን ትልቁ ነገር መረጃ አለመስጠት ነው። እሱ ነው ትልቁ የሚመቻቸው። በቀላሉ ትረስት አድርገን የምንሰጠው ነገር ክፍተትን ይፈጥራል። ከዚሁ ጋር አሁን ሶሻል ሚዲያ ላይ ስንባባል ሶሻል ሚዲያ ላይ የማይለቀቅ ነገር የለም። እንደ ቦስቲንግም ይሁን እንደምን ባክግራውንዳቸውን ቤታቸው ውስጥ ያደርጋሉ። ኢቭን የበሉትን የጠጡትን ወርቃቸው ምናቸው ኤቭሪ ነገር እዛ ላይ አለ። እንደንትንም እንደ ትልቅነትም እየቆጠሩት መኪናው፣ ቤቱ ምኑ የሚታይ ነገር አለና ይሄ ራሱ እኮ ያጋልጣል ማለት ነው። በትክክል ይሄን መረጃ አገኙ በማለት እኮ በቀላሉ ሪሌሽንሺፕ ቢውልድ ያደርጋሉ። ከአንተ ጋር ጥሩ ግንኙነት መሰረቱ ማለት እንዳልኩ በቀላሉ ማንነትን ሲነግሩ ቶሎ ማመን፣ እንደዚሁም የምናምን ህዝብ ነን። ይሄን ሲነግሩኝ ደግሞ ቶሎ አምናለሁ። ከዛ በኋላ በዚህ አካውንት እንደዚህ እስቲ እቃ አምጥቼልህ ነበር ስጦታ መጥቶን ግን ያዙብኝ ከፍዬ እንዳላስለቀቅ ጉምሩክ ላይ ይሄን ያህል ብር አሉኝና እስከሚለቀቅ እቃው ይሄን ያህል ላክልኝ ሲሉ ትልካለህ። ለምን ስጦታን ይዞልህ የመጣ ውድ ዕቃ ነው ነግረዋል። ታምናለህ፣ ቶሎ ትልካለህ። ስለዚህ እነዚህ ነገሮች አሉ። ስለዚህ መረጃን በተቻለ አቅም አድ የምናደርገው ሶሻል ሚዲያችን ላይ የምንቀላቀላቸውን ሰዎች ማወቅ እነማን ናቸውና ሰውን ማጥራት ያስፈልጋል። ባጭሩ እውነት ነው። ይሄ ቶሎ የምናምነውን ባህል እንደተጠበቀ ሆኖ በትክክለኛው ቦታ፣ በሌላው ግን በተለይ ፋይናንሻል ነክ ነገሮች ላይ
ከፓስወርድ ጀምሮ ለማንም መስጠት አያስፈልግም። ዘመኑ ግድ ስለሚል ነው። አንተማመን እያለን አይደለም፣ ጥንቃቄ ግን ጥንቃቄና ጥርጣሬ ያስፈልጋል። ለምን ይሄ ቴክኖሎጂ ሁሉ ነገር አሁን እኛ ድሮ ዜና ለማየት ቴሌቪዥን ነበር የሚካ አሁን ሞባይል ኪሳችን ውስጥ ነው ዜናው። ባንካችን ነው ሞባይል እንኳን ባንካችን ኪሳችን ውስጥ ነው ስለሆነ በጣም ጥንቃቄ ማድረግ ያስፈልጋል። በትክክል ሰለሞን፣ በትክክል ይሄ እንግዲህ በተለይ ይሄ የሞባይል ባንኪንጉ ስልጣኔውን ተያይዞ እንግዲህ ጠቀሜታው ይጎላል። በጣም ብዙ ነው ጠቀሜታ ያለው እና ዓለም አቀፍ ባህሪ ያለው አይደል ይሄ ፍራውድ። እስቲ የዓለም አቀፍ ውስጥ ትሬንድ ምን ይመስላል? እኛ በሀገራችን ነው እያወራን ያለንና ግልባጭ ነው፣ የዓለም ግልባጭ ነው፣ ስልጣኔም ግልባጭ ነው። ኤቭሪ ፍራውድም እንደዛ። በትክክል አዎ። ወደ ዓለም ስመጣልህ ገና ነን። ባይዘዌ የቴሌኮም የዲጂታል ሲስተማችን እድገት ገና ነው። በጣም ብዙ ሰው ህዝባችንን ብዛቴና ዲጂታሊ ፋይናንሻል ትራንዛክሽን የሚያካሄደው ምን ያህል ነው ስትል ገና ብዙ ርቀት ይቀረናል። ለዚህ ነው ከአሁኑ ጠንክረን መስራት ያለብን። የውጭው ከባድ ነው። ለምሳሌ የደንበኞችን አገልግሎት ሰፖርት የምንለው ይሄ ከንግድ ባንክ ነው ወይ ከአቢሲኒያ ባንክ ነው ወይ ከኢትዮ ቴሌኮም ነው ብለው የሚደውሉትን ቅድም አውርቻለሁ። በዚህ የደረሰ የማጭበርበር መጠን በዓለም አቀፍ ደረጃ በ2025 $2.1 ቢሊዮን ነው። በዓለም አቀፍ ደረጃ $2.1 ቢሊዮን በሎተሪ ደርሷል በሚል ከ190 ሚሊዮን ዶላር በላይ ማጭበርበር ደርሷል። ይሄ ማውር አለ እኛ ሀገር አለ ያልኩ ነገር ከውጭው ጋር አይነጻጸርም። በጣም ጥቂት ነው የኛ። ወደዛ ግን መሄዱ አይቀርም። ከአሁኑ ቁጥጥሩን እድለኞች እንዳለን ነገር እኮ ነው። አሁን እናድጋለን እኮ አይደለ? ስናድግ ወደዛ እንዳሄድ ግን ፕሪቪሌጁ አለን። አሁን አዌርነሱን የመፍጠር ሰዎችን አመለካከት በትክክል ካሳደግን ከአሁኑ ቁጥጥሩን ካጠበቅ ነው እዛ አይደርስም። የውጭው ግን ለምሳሌ ሶሻል ኢንጂነሪንግ በዓለም አቀፍ ደረጃ የሚያጠና ጂኤስኤም የሚባል ተቋም አለ። በዓለም አቀፍ ደረጃ ሶሻል ማህበራዊ ምህንድስና ያልኩ በዓለም አቀፍ ደረጃ ሁለተኛው የማጭበርበር አይነት ነው። በዓለም አቀፍ ደረጃ ትልቁ የማንነት ስርቆት ነው። አሁን እንዳልኩ መታወቂያን ካገኙ አንተን መስለው በሌላ ሰው ተመስለው እኔም መስሎ እዚህ ሊመጣ ይችላል። ከኢትዮ ቴሌኮም አብዮት ብሎ ይመጣ አንተ ኢንተርቪው ታደርገዋለህ። መታወቂያን አሁን ከአንተ ነጋ ስለመጣው ነው እንጂ ብቻዬን ብመጣ መታወቂያን አታይም አብዮት ነው ብለህ። የኔና አንተን ቀጠሮ የሚያክሰው ቢመጣ የኔን ማንነት ተጠቀምኮ እዚህ ሚዲያ ላይ ሊቀርብ ይችላል። ያ የማንነት ስርቆት ይባላል። የማንነት ስርቆት አንደኛውን ሲይዝ፣ ሁለተኛው ደግሞ ማህበራዊ ምህንድስና ነው። በዓለም አቀፍ ደረጃ የሚደርሰውም የገንዘብ ጉዳት በጣም ከባድ ነው። እኛ ገና እዛ ብዙ ይቀረናል። ግን ከአሁኑ ጥንቃቄ ካላደረግን ወደዛ እያደገን ስንመጣ ችግሮች ይፈጠራሉ። ኤክስፒሪያንሱን እኮ እየወሰዱ ነው የሚመጡት አይደል? እነዛ ቁጭ ብለው በየቤቱ አሁን ባለፈው ስናወራ ከአቃቤ ሕግ መሰረት ጋር በቃ ፕሮጀክት መድበው በጀት ይዘው ቁጭ ብለው ነው ይሄን ስራ የሚሰሩ። ቢሮ ተከራይተው ራሱ የመከላከል ነገር ስትሰራ ሌላውን ይከፍታሉ። በቃ ልክ እንደዚህ ያሳዶሹ ነገር ይቀጥላል እስካለ ድረስ። ስለዚህ ቅድም ያልኩ ምን መሰለህ ሰለሞን፣ ይቅርታ አቋረጥኩ። ማጭበርበር ከሌላው የሚለየው ቢሄቪየራል ቤዝድ ነው፣ ደግሞ ባህሪ ላይ ያተኮረ ነው። ሌቦች ባህሪን ያጠናሉ። የቁጥጥር መንገድን ተቋማት የሚያደርጉትን የቁጥጥር እንትን ያጠናሉ። እኛ አሁን የፍራውድ ማኔጅመንት ቲም አለን። በየጊዜው ነው ሩሉን ምን ቀያይረው እኛ ስንቀይር በሆነ ሙከራ ያደርሱበታል። ምን እያደረግን እንደሆነ ቢሄቪየራል ቤዝ ነው፣ ይቀይራሉ። እኛ ወዲያው የቁጥጥር ስልቱን ምን እናደርጋለን? እነሱን ተከተለን እንቀይራለን። በጣም ነው ኢንቨስት የሚያደርጉት ባይዘው ለማጭበርበር። ስለዚህ ያ አለ። ትክክል ነህ ልልህ ነው። አንዳንድ ሰው ቅድም ካነሳ ነው ጋር አካውንቴ ውስጥ ይሄ ሁሉ ብር አለ ብሎ የሚናገርም እኮ አለ በሶሻል ሚዲያ። በጣም የሚገርም ነገር እኔ እሱ ነው የሚገርመኝና ጥንቃቄ ማድረግ አስፈላጊ ነው። በዚህ ምክንያት በግለሰብም ሆነ በመንግስት ደረጃስ በሀገራችን እየደረሱ ያሉ ጉዳትና ጥፋቶች እንዴት ይገለጻሉ በእናንተ? ለምን ቅርብ ሆኑ? በተለይ እርስዎ እንደ ዳይሬክተር ኖት፣ እርስዎ ጋር ነው የሚመጡት አቤቱታዎቹ፣ ዘዴና ብልሃቶቹ እና ምን ያህል እንትኑ የጉዳቱ መጠን ምን ያህል ነው? እንዴት ይገለጻል? በአገር አቀፍ ደረጃ ከፍተኛ ነው። ምናልባት የቁጥጥር መንገዱን በጣም ባጠበቅኩ ቁጥር በአንተ ላይ የሚደርሰው እኛ አሁን ምን መሰለ ዲጂታል ሲስተምን መቆጣጠር ወይም ዲጂታል ፋይናንሱን መቆጣጠር ኢትዮ ቴሌኮም ብቻው የሚያደርጉ አይደለም። ለምን መሰለ ህብረተሰቡ እየተነሳ ያለውን ዲጂታል ሲስተም እንዲያምን እንፈልጋለን። በየትኛውም ተቋም ላይ የደረሰ አሁን አንተ በኦንላይን ብትጭበረበር በእንትን ባንክ ነው በእንትን ባንክ ነው አይደለም የምትለው። በአጠቃላይ ኦንላይን የሚለውን የትራንዛክሽን መንገድ እየጠላው ነው የምትሄደው። ያ እንዳይሆን እኛ በአጠቃላይ ነው ጉዳቱን የምናየው ምንለው። በዚህ ላይ ደግሞ በፍትህ ሚኒስቴርም በፖሊስም በናሽናል ባንክም የወጡ መረጃዎች አሉ።
በቢሊዮን የሚቆጠር ምዝበራ ተደርጓል። ቶታሊ በፋይናንስ ዘርፉ ማለት ነው። ካልተሳትኩ እስከ 1.6 ቢሊዮን መሰለኝ የወጣው ራሱ 1.6 ቢሊዮን ዳታው አለኝ። ከዛ ውስጥ 30% በዲጂታል ነው። ቶታል በባንኮች ላይ በ31 ባንኮች ላይ የተደረገ ማጭበርበር ነው በጊዜው የወጣው ዳታ። ግን ከዛ ውስጥ ኦንላይኑ የሰነድ ማጭበርበሮች ይካሄዳሉ። እያደገ ነው ያለው ልልህ ፈልጌ ነው። እንደ ኢትዮ ቴሌኮም የሚወጡ መረጃዎች አሉ። ባይ ዘ ዌይ ኢትዮ ቴሌኮም ውስጥ በእኔ ክፍል ስራ ያለ የፍራውድ ኢንቨስቲጌሽን ቲም አለን፣ የወንጀል ምርመራ ክፍል ማለት ነው። አዎ አሁን ለምሳሌ በእንደዚህ ማጭበርበር የሚመጡ እንትኖች እኛ ጋር መጥተው ተመርምረው ለህግ አካላት ለእኛ ሌጋል ክፍል ተደርጎ በሰራተኞች ላይም የሚወሰዱ እርምጃዎችም አሉ። ስለዚህ ከቁጥሩ ከሚመጣው አደጋ አንጻር ካለን ትራንዛክሽን አንጻር ትንሽ ነው። ለምሳሌ የማንነት ማጭበርበር ላይ ከ40 ኬዞች በላይ አልደረሱንም ባለፈው 6 ወር ስታየው። ለምን አብዛኛው በቴክኖሎጂ ተቆጣጥረነዋል። ቴሌብር ላይ በቴክኖሎጂ ፎር ኤግዛምፕል በቴክኖሎጂ ስለ እኔ አሁን ፓስወርዴን ብሰጥህ ራሱ የኔን ዲቫይስ ካላገኘ ቴሌብር ላይ መግባት አትችልም። መጀመሪያ ብዙ ኬዝ ይመጣልን ነበር። በወር እስከ 170 ኬዝ የሚመጣልን ኬዝ ነበረ። 2023 ላይ ግን በቴክኖሎጂ ተቆጣጠር ነው። እኔ አሁን ሶሻል ኢንጂነሪንግ ሰርተ ዲጂት ደርሷል ወይ ብለህ ብሰጥ ራሱ ፓስወርዴን የኔን ቀፎ እስካላገኘ ድረስ የቴሌብር አካውንት ውስጥ መግባት አትችልም። በቴክኖሎጂ ተቆጣጥረና ማለት የኔን ቴሌብር አካውንት አክሰስ ለማድረግ የግድ ዲቫይስን መስረቅ አለብህ ማለት ነው። ስለዚህ ከዛ አንጻር ጉዳቱ አነስተኛ ነው። በአጠቃላይ በዲጂታል ሰርቮ የተደረሰው ግን አነሳሱ ያስፈራል። አንተ እንዳልከው ከአሁኑ የቁጥጥር መንገዶችን አብሮ የመስራት ባህልን አሳድገን ካልተቆጣጠር ነው በእኛ ወደ ውጭው የማንሄድበት ምንም ምክንያት የለም፣ ቶሎ ካልተቆጣጠር ነው። እንግዲህ ዋናው ነገር ምንድን ነው? አሁን ኢንቨስቲጌት ማድረጉ እንዳለ ሆኖ ከደረሱ በኋላ መመርመሩ እንዳለ ሆኖ እንደ ፖሊስም እንደ ሀገርም ቅድመ መከላከሉ ላይ ነው ትኩረት የሚሰጠው። ወንጀል መከላከል ይባላል። በዚህ ደረጃ እየሄዳችሁት ያለው እንዴት ነው? በቂስ ነው ወይ? ለምን በቂ ከሆነ አሁን ያሉት ነገር የመቆጣጠር ዘዴ ሊኖረው ይችላል። ግን ምን ያህል ነው መከላከሉ ላይ ቅድመ መከላከሉ ላይ እየሰራችሁ ያላችሁት? በሶስት መንገድ ነው የምንጠቅስልህ። በእኛ ፒፒቲ እንለዋለን፣ ፒፕል ፕሮሰስ እና ቴክኖሎጂ ማለት ነው። ሰው ተኮር የሆኑ እርምጃዎች የምትወስዳቸዋሉ። ያው ትልቁ ቀዳዳ ሰው ነው። ባይዘው ቴክኖሎጂ የፈለገ ብትተክል ሰውን ካላስተማርከው ቴክኖሎጂ በራሱ አይከላከልም። ሰው ላይ የስታፎቻችንንም ካፓሲቲ የእውቀት ደረጃ ከማሳደግ ጀምሮ ለህብረተሰቡ የማስተማር ስራዎች እንሰራለን። ብዙ ጊዜ ፍራውድ አለርት የሚል ወይ ደግሞ በተለያየ መንገድ ከኢትዮ ቴሌኮም ሜሴጅ ይደርሳል። ለምሳሌ የሲም ካርዶት ላይ ፒንኮድ ያስገቡ፣ መረጃውን ለሶስተኛ ሰው አሳልፈው አይስጡ የሚሉ ብዙ መልእክቶች እንልካለን። ምን ያህል ሰው አንብቦ እንትን ይለዋል ነው። ሌላው አዌርነስ ከህግ አካላት ጋር ቅድም ሻይ የጠጣን ያወራው አለ። ለምሳሌ ከ2 ሳምንት በፊት ድሬዳዋ ነበርን፣ ላስት ዊክ ደግሞ ሐዋሳ ነበርን። ከህግ አካላት ጋር የ3 ቀን ወርክሾፕ አካሄደናል። ይሄ በዲጂታል አሁን አንተ በምታወራው ቶፒክ ላይ ህጉ ምን ይላል፣ እንዴት እንከላከለው፣ እንዴት በጋራ እንስራ የሚል የግንዛቤ ልውውጥ ከዳኞች፣ ከጠበቆች፣ ከአቃቢ ጋር ከፖሊስ ጋር 3 ቀን ሙሉ ወርክሾፕ ነበር። ትልቅ ኢንቨስት አድርጎ ነው ኢትዮ ቴሌኮም የአዌርነስ ስራዎችና የልምድ ልውውጥ አድርገናል። በቀጣይ አንድ ቦታ ይቀረናል። ስለዚህ ምን ልልህ ፈልጌ ነው፣ አዌርነስ ትልቁን ስፍራ ይሰራል። ማስተማር ቅድመ ጥንቃቄ እሱ ነው። አንተ ከጠቀስካቸው ማጭበርበር አይነቶች በጣም በብዛት ካልተሳሳትኩ ከ95% በላይ ሰው ራሱን የሚቆጣጠርበት ነው። ያንን አዌርነስ መስራት ቅድመ ጥንቃቄ ነው። ሌላው ከአሰራር ሂደት አንጻር ማሻሻል ነው። ለምሳሌ በአሁን ጊዜ ድሮ እኮ 500 ሺህ ከኔ ብትወስድ ባንክ ስትሰለፍ ምናምን ጊዜውን አስበው። አሁን 2-3 ሚሊዮን እኮ የአንድ ሰው ለመውሰድ እኮ 20 ደቂቃ በቂው ነው። ቤቴን በትነውት ዜሮ ነው የሚከቱት። በዛው መጠን ደግሞ የተቀናጀ ምን ያስፈልጋል? አሰራር ያስፈልጋል። ከዚህ አንጻር በአገር ደረጃ የሚሰራው እንዳለ ሆኖ ኢትዮ ቴሌኮም በራሱ ግን የእኛ ዲቪዥን ምን እያደረገ ነው? ከባንኮች ጋር የኤምኦዩ የሜሞራንደም ኦፍ አንደርስታንዲንግ እየተፈራረምን ያለን የመግባቢያ ሰነድ በጋራ እነሱም 24/7 የሆነ የፍራውድን የሚቆጣጠር ክፍል አላቸው፣ ሞኒተር የሚያደርግ እኛም አለን። ከነሱ ባንክ የሆነ ገንዘብ ሲወሰድ የፈጠርነው ኮሚኒኬሽን ቻናል አለን፣ በኢሜይልም በዋትሳፕም ቶሎ ያሳውቁናል፣ ቶሎ እንድንይዝላቸው የሚያደርግ እኛም ለነሱ። ፍራውድን መገላገል ወይም ማጭበርበርን መከላከል የጋራ ስራችን ነው። የምንወዳደርበት ሜዳ አይደለም ነው። ማጭበርበር የውድድር ሜዳ አይደለም። ለእኛም ለሁለተኛው ኦፕሬተር አለ ለእኛ ሀገር ከእነሱም ጋር ኤምኦዩ አለን። ማጭበርበር የምንከላከልበት በየወሩ ሚቲንግ እናደርጋለን። ከንግድ ባንክ ጋር አለን፣ ከዳሽን ባንክ ጋር አለን፣ ከሌሎችም ጋር እየቀጠልን ነው። በጋራ መስራት አለብን ማጭበርበርን መከላከል ላይ። የአንድ አካል የህግ አካሉ ብቻ ስራ አይደለም፣
የቴሌኮም ዘርፉ ብቻ ስራ አይደለም፣ የባንኮችም ስራ አይደለም። እንደ ሀገር ነው ተነስተን ህብረተሰቡ ይህን ዲጂታል ሲስተም እንዲያምን ለማድረግ ቅድመ ጥንቃቄ ለማድረግ ከተፈጠረ በኋላ ደግሞ ቶሎ ለመከላከል እንጂ አሁን ማታ ተሰርቄ ጠዋት ንግድ ባንክ በአካል ብሄድ ሌሊቱን አልቋል። ስንት ሚሊዮን ብር ተከፋፍለውት ፈጣን ነው። ያን ፍጥነት የሚመጥን ደግሞ የመከላከል ስራ በጋራ እየሰራን ነው። አሁን ጥያቄ እኔ አሁን እርስዎ እያወሩልኝ ሲኖር ባሉበት ጊዜ ነው እንኳን ግንዛቤ እየፈጠርኩ እንደ ጋዜጠኛ የህግ አካሉን ብዙ ሌላ አሳይመንቶች ብዙ አሉት፣ ፖሊሱ፣ ዳኛው ምናምን። በዚህ ጉዳይ ላይ ግን ያለው እውቀት ካልተገነባ ቀላል አድርጎ ሊያስበው ይችላል ከሚል ነው እና አሁን በእናንተ ባረጋችሁ ወርክሾፕ ላይ በእርግጠኝነት እነዛ የህግ አካላት ያላቸውን ግንዛቤ ለመገምገም ችላቸዋል ብዬ አስባለሁ። ለሀቅ ለመናገር በጣም ትልቅ ነው። ለምንድን ነው የአንድ ጊዜ ያለም ኢትዮ ቴሌኮም የሚሰራ በ2015 ተመሳሳይ ስራ ሰርተናል። ምንድን ነው የማጭበርበር አይነቶቹ እንዴት ይከሰታሉ፣ ደንበኞች እንዴት አድርገው ነው፣ በዚህ ላይ ህጉ ምን ይላል የሚል በጣም የተሳካ ውይይት በ2015ም አድርገናል። ይሄ ሁለተኛ ጊዜ ስናደርግ ነው ከተመሳሳይ የህግ አካላት ጋር ማለት ነው። ከፍተኛ ነው። ህጉ ላይ ያለውንም ክፍተቶች ከማሻሻል አንጻር ብዙ ስራ ሰርተዋል የህግ አካሉ። ለምን ህጉ በድሮ የወጣ ከሆነና አሁን ያለው የዘረፍ አይነትን የማይጨምር ከሆነ ያለ ክፍተት አለ። ስለዚህ በጣም ጨምሯል ብዬ ነው የማስበው። ያን ያህል እንዳውም ወደ ህብረተሰቡ ገና አልወረደም። እገዛውስ ምን ያህል ነው? አሁን እነዚህ የህግ ፖሊስ፣ የፍርድ ቤቶች ምናምን እስካሁን ባደረጋችሁ ኢንቨስቲጌሽን ላይ የእነሱ እገዛና ድጋፍ ምን ይመስላል? በጣም ትልቅ ነው። ባይዘዌ ተደራጅተው የሚሰሩ ቤት ተከራይተው የሚሰሩ ሲም ካርድ በአገር ተቀምጠው ይዘዋል። ከኛ የሚፈልጉት መረጃ አለ። በሚመለከተው አካል በኩል ያ መረጃ እንዲደርሳቸው እናደርጋለን። እጅ ከፍንጅ በጣም ብዙ ይዘዋል። በዛው መጠን ግን የሚስፋፋበትን ሬት ደግሞ ለመቆጣጠር ተጨማሪ ገዛ፣ የቴክኖሎጂ የሰው ኃይል ያስፈልጋል። እስካሁን ባለን ግን በጣም ብዙ ሰው ተይዟል። በደንብ አልኩ። ተደራጅቶ በቃ የጠረጴዛ ሙሉ ሲም ካርድ ሆኖ ይደውላል። ሲታወቅ ሲዘጋ ምን ያደርጋል? ሌላ እኛ ባይዘው የራሳችን ፍራውድ ማኔጅመንት ሲስተም አለን። እንዳልኩ ነው በ24 በ7 የሚሰራ ቲም አለን። የራሳችን ሩሎች አሉ። ሩሎቹን እንቀያይራለን ያልኩ። በዛ የሆነ ቢሄቪየር ስናይ ምንዘጋቸው አሉ። እነሱ ግን ቢዘጋም ሲሙን ጥለው ምን ያደርጋሉ? ሌላ ስም ያዋጣቸዋል። እነዛን እጅ ከፍንጅ መያዝ በጣም አስፈላጊ ስለሆነ ከዛ አንጻር የህግ አካሉ ድጋፍ በጣም ከፍተኛ ነው። እውነት ነው። የህግ አካሉ እናንተ እንዳላችሁ ሆኖ ከሁሉ በላይ ደግሞ ጥቅሙም ጉዳቱም የህብረተሰቡ ነው። ሄዶ ህዝቡ ላይ ነው የሚወድቀው እና ህብረተሰቡ እስካሁን ይህን ወንጀል በመከላከል በኩል ምን ያህል እገዛ አድርጎላችኋል? በቀጣይስ ህብረተሰቡ በትክክል ተቆጥሮ ተሰጥቶት ይሄን አድርግ ተብሎ ማድረግ እንዲችል የማድረጉ ጉዳይስ እንዴት ነው እናንተ ጋር? ጥሩ ነው። ለመጀመሪያ እኔ ህብረተሰቡን ማመስገን እፈልጋለሁ። ለምን መሰለ? ሲጀመር አንተ ብለዋል፣ ብዙ ጊዜ አዲስ ነገር ሲመጣ በሀገራችን የመቀበል ከድሮም ነው ከሚሊ ጀምሮ ብታይ በጣም ዝቅታ ቶሎ አይቀበል ህብረተሰባችን አዲስ ነገር። በጣም ቴሌብርን የተቀበለበት ሁኔታ ግን ፈጣን ነው። ቅድም የነገርኩ አሃዞች የዛ ውጤቶች ናቸውና ህብረተሰቡን ማመስገን ፈልጋለሁ። በዛው መጠን የሚላኩትን ደግሞ የኢትዮ ቴሌኮም ማስታወቂያዎች የራሱ እንዲከላከል የምንነቃቸው የአዌርነስ ሜሴጆች አንብበው የሚተገብሩት እንዳሉ ነው። የማያነቡም ብዙ አለ። ብዙ ሜሴጅ አንዳንድ ይገባና አያዩትም። እሷ ላይ ክፍተት አለ። በዛው መጠን ደግሞ ሰፖርት የሚያደርጉን 99 የሚባል አጭር መልእክት መላኪያ ያለን 99 ሾርት ኮድ በነፃ በጣም ብዙ ጥቆማ ነው የሚደርሰን። የራሳችን ሲስተም ነው። እዛ ላይ የሚመጡትን ጥቆማዎች ካታጎራይዝ እናደርጋለን። እዛ ላይ የሚደረጉ ማጭበርበሮች እንደ ጥቆማ ይመጣሉ። በኢሜይል ይመጣልናል። ዊስል ብሎወር የሚባል ኢሜይል አለን። በዛ ላይ ኢሜይል የሚልኩልናል። እንዲህ አይነት መረጃ አለ ኢትዮ ቴሌኮሞች ባካችሁ ቼክ አድርጉ የሚል ህብረተሰቡ ወንጀልን ወይ ደግሞ ማጭበርበርን ከመጠቆም አንጻር ብዙ አስተዋጽኦ አድርገናል። ከነሱም ተነስተን ከሚመጡልን መረጃዎች ብዙዎቹን ሩል ወይ ደግሞ ቁጥጥር የሰራንላቸው ሁሉ አሉ። አዳዲስ ማጭበርበር በየጊዜው አዲስ ነው የሚፈጠረው። ህብረተሰቡ ከጎን ካልሆነ በሲስተም ብቻ ኮንትሮል አታደርገው። ህብረተሰባችን በ99 በተለይ ሾርት ኮዳችን ላይ የሚልክልን ጥቆማዎች በጣም ወንጀሉ ሲያጋጥመው ወንጀለኛ ሲጠረጥር ምን እንደሌላው ወንጀል ነው አይደል? እንዴት ወንጀሉ ሲያጋጥመው ለምሳሌ ሲደወልለት፣ ለምሳሌ የሆነ ሙከራ ሲደረግበት በጓደኛውም ሲሰማ በምንም ሲሰማ ሊያሳውቅ ይገባል አይደል? ይገባል። አብዛኛው ይሰማ እንዲህ አይነት ኢቭን የሰማውን ነው እንዲህ አይነት ነገር ሰማለሁ ምንድን ነው ነገር እስቲ ቼክ አድርጉት። በቃ የኔ ነው የሚል ማንነት ማለት ነው። የህዝብ ንብረት አለ ኢትዮ ቴሌኮም። ይሄ የኔ ነው ብሎ በሱ ላይ እንኳን ለሚያጋጠመው የሰማው ነው
ከዛ ጀምሮ ጥቆማዎች ይመጣሉ። ራሱም የተጭበረበረ ደግሞ የሚጠቅስልን አለ። እሱ ለእኛ ትልቅ ግብአታችን ነውና ለዛ እኔ በጣም አመስገን ፈልጋለሁ። በዚህ አጋጣሚ ወደ ውይይታችን መጨረሻ እየሄድን ስለሆነ እንዲህ ይደረጋል፣ እንዲህ አድርጉ፣ እንዲህ ሲደረግ ምናምን የሚል ቀጥታ ለሚመለከቱ ተመልካቾቻችን ቢያሳልፉልን መልእክት። ዋናው መልእክት እሱ ነው። ቴንኪው ቅድም ያልኩ ከ90% ከዛም ከ95% በላይ ራሱን የሚጠብቅባቸው በተለይ አሁን ያሉት የማጭበርበር መንገዶች ሰው ራሱን መጠበቅ የሚችልበት ነው። የመጀመሪያውና ትልቁ ምንም አይነት መረጃ ከየትም ይደወል አለመስጠት። በአካል እመጣለሁ ማለት እንዴት? ለምሳሌ ከንግድ ባንክ ነው የምደውለው፣ ከኢትዮ ቴሌኮም ነው፣ ከኤክስ ከሚባል ባንክ ነው የተባለ ሲደወልልኝ መረጃ ስጠየቅ ምንም አይነት መረጃ አለመስጠት። በአካል እመጣለሁ። በቅር አሁን ብዙ ጊዜ እነዚህ አካላት ግን በትክክል መረጃ ፈልገው ሊደውሉ አይችሉም ነው። መረጃ በእንደዚህ አይነት ደረጃ የግል መረጃ አይጠየቅም። የግል መረጃ ለምሳሌ አሁን በቅርብ እኔ ቤተሰብ ላይ ተደውሏል። ብዙ ጊዜ የምናውቀው ኦቲፒንችን 4 ዲጂት ልከው ነው አለ። ለምን እንደሆነ አላውቅም። ባለቤቴ ጋር ደውለው እንዲህ አይነት ብራንች አካውንት ነበረሽ? አሁን የለኝም ዘግቼዋለሁ አለች። አሁን የትኛው ብራንች ነሽ? ወዲያውኑ የተቀበልኳት። ለምን ፈለገው? አይ በቃ በፊክስድ ነምበር ነው ራሱ የደወለው። አሁን እስካሁን ከለመድ ነው ወጣ ነው ያለብኝ። አሁን በቅርብ ነው ምንም የላከው ኦቲፒ የለም፣ ግን ብራንቿን ማወቅ ፈለገ። ለምን? መረጃን አለመስጠት ነው የመጀመሪያ። ባይዘዌ እኔ የዚህ ሰለሞን ያንተ ፕሮግራም ስኬታማ እንዲሆን እንቺን መልእክት አስተላልፍልኝ። ማንም ሰው በኤስኤምኤስ ተልኳል። ባይዘዌ ብዙ ጊዜ ልከናል። የግል መረጃውን አሳልፎ አይስጥ በስልክ ሲጠየቅ። የዚህ አይነት አሰራር ኢትዮ ቴሌኮም የለውም። ተመልካቾቻችን አቀረብን። በጣም ቴንኪው። ስለዚህ የግል መረጃን በፍጹም አሳልፎ አይስጡ የሚለው ትልቁን ያዝልኝ። ሁለተኛው ከፋይናንሻል ውጭ የምንፈራቸው ፍራውዶች አሉ። የስልክ ስርቆት። የስልክ ስርቆት ሲደረግን ያው የምፈራው ምንድን ነው ብትለኝ፣ የኔ ሲም ካርድ ወጥቶ ሌላ ስልክ ላይ ገብቶ ሌላ ወንጀል ሊሰራበት ይችላል። ለምሳሌ ራይድ ተጠርቶ ወንጀል ሊሰራበት ይችላል። ራይድ ቼክ ሲደረግ የመጨረሻው ስልክ የኔ ነው፣ እኔ ነው የሚያዘው። በእኔ ስልክ ነው ራይዱ የተጠራው፣ የት እንደደረሰ አይታወቅም። ኢማጂን የሚደርሰው ዳሜጅ በእኔ ላይ በቤተሰቤ ላይ። ሁለተኛው መልእክቴ ለሲም ካርዳችን ሚስጥር ቁልፍ ፒን እናስገባ። ይህም ብዙ ጊዜ ልከናል። የኔን ስልክ አሁን አንድ ሰው እዚህ ጋር ቢሰርቀው ስልኬን ሲሜን አውቶ ሌላ ቀፎ ላይ ቢያስገባ አይሰራለትም። ፒን ይጠይቀዋል። የሲም ፒን ብዙ ጊዜ የሲማችን ካርድ የሚስጥር ቁልፍ ብዙ ጊዜ በዲፎልት 0040 ናቸው። ያንን 00 አድርገን አሁን በመልእክቴን ብዙ ጊዜ ልከናል። እኔ ቀፎዬ ቢሰረቅብኝ ሲሜን አውጥቶ ሌላ ቀፎ ላይ ቢያደርግ አይጠቅመውም። ሲሙን መጣል ነው። አትሊስት ፋይናንሻል ፍራውዱ ብቻ አይደለም እንዳልኩ ያነት ሌላ ወንጀሎች እንዳይከናወኑ ይህንን ሁለተኛው ነው ማለት ነው። ሌላው ሲም ካርድ ፓስወርድ የሚባል ነገር መስራት ይቻላል። እዛው ኢዚ ነው። ከቀፎች ጋር አብሮ የሚመጣ ነው። ይዘው ይሄ ፊቸር የቀፎች ፊቸር ነው። ሁሉም ቀፎ ላይ የምናወራው ሲም ነው የምናስገባው። ቀፎዎች ላይ ግን ሴኩሪቲ ውስጥ ልክ ፓተር ምናምን ለቀፎ ታስገባለህ። ለሲም ፓስወርድ ላስገባለሁ ይላል። ኤኒ ቀፎ ቀፎ አለው። እዛ ውስጥ ካስገባ ሰው የኔ የሚሰርቀውን ስልክ ሲሜን ቢያስገባውም ሌላ መረጃዎችን አክሰስ ማድረግ አይችልም። ትልቁ ነገር ደግሞ ሌላ የሚፈጸሙ ወንጀሎችን በኔ ስልክ በኔ ሲም ካርድ አሁን ይሄ ቀላሉ ነገር ከሽብር ጋር የተገናኘ ምናምን ብዙ ነገር ሊሰራ ይችላል። በጣም ራስን አሳልፎ ለአደጋ የሚሰጥ ነገርና እቺ ገንዘቧ የሽብር 2000 ብቻ አይደለም። ሌላው የስልክ ሲሰረቅ ቶሎ ማዘጋት። ለዚህ ደግሞ የሚረዱ መረጃዎችን ቀድሞ መያዝ። ለምሳሌ ስልካችንን ፒኦኬ አይሚ ነምበር ደግሞ ቀፎን ማዘጋት ከፈለግን ብዙ ጊዜ ስልክ ቁጥር እነዚህን ከያዝን በቀላሉ 994 ብንደውል የሚግል መረጃ አንዱ ፒኦኬ ነው የሚጠየቀው። ሌላም ሲጠየቅ ሰተን ቶሎ ማዘጋት። ካልሆነ በአካል ሄደን በአቅራቢያችን በሚገኘው ማታስ ቢሆን አሁን 994 ያልኩት እሱ ነው፣ መደወል ነው። ማታም ኤኒ ታይም። ሌላም አለ። ኮዷን በደንብ እንትን ብዬ ልክላለሁ። ቻት ቦት አለን የራሳችን። እዛ ውስጥ ገብቶ ሰልፍ ሰርቪስ አለ። ፒኦኬውን ጠቅሰን የምናዘጋበት ሁኔታ አለ። ለዚህ ነው ፒኦኬያን መያዝ፣ ግል መረጃዎችን ማለት ነው። ሌላውና ትልቁ የማናውቀውን ሊንክ አለመጫን። አሁን በኤስኤምኤስ 5-6 ኤስኤምኤስ ይደርሳል። ከማታውቀው ቁጥር እንቺን ሊክ ይጫኑና እንደዚህ መረጃ ያገኙ። እሱ ሊንክ ሀክ ማድረጊያ ነው፣ መቆጣጠሪያ ነው። ቀፎን የማናውቀው ሊንክ ሲመጣልን እንደዚህ እንዲወጣሎት እንደዚህ ውድድር እያካሄድን ነው፣ የዚህን ያህል ባለቤት እንዲሆኑ ከታች ያለችውን ሊንክ ተጭነው መረጃ ይስጡን። መረጃ ስታስገባ አንዳንድ ሰው ፓስወርዱን እዛ ውስጥ ያስገባል። ስሙን ፓስወርዱን ይወሰዳል።
ስለዚህ የማናቀውን ሊንክ ያለመጫን ሌላው በጣም ወሳኙ ነገሮች ነው። ሌላው መረጃን በማያስፈልግ ቦታ አለማስቀመጥ። ሶሻል ሚዲያውን ፌስቡክ ላይ በጣም ወሳኝ የሆኑ የግል መረጃዎቻችንን ሁሉን መረጃ እያልኩ አይደለም፣ ወሳኝ የሆኑ መረጃዎቻችንን በምናቀው ሊሆኑ የሚችሉ የሚገባቸው ለምሳሌ ኦንላይን ጆብ ይወጣል፣ የስራ ማስታወቂያ ብዙ ወጣት ይሞላል። ሪሊ ትክክለኛ ድርጅት ነው ወይ ያወጣው? መታወቂያውን አይዲውን ያስገባል። በዛ የኔ መረጃ ካገኙ በኋላ ፎርጅድ ይሰራሉ። ባይ ዘ ዌይ አሁን ትልቁ ክፍተት አንድን ሰው በትክክል የምንለይበት አይዴንቲቲ የለንም አዚስ ታይም እንደ ሀገር። አሁን ትልቅ ምስጋና የደረሰውና ናሽናል አይዲ መጥቶልናል። ፋይዳ ትልቅ ነገር ይቀርፍልናል። እኔ በአንድ ስልክ የአንድን ሰው መረጃ አግኝቼ ወይ ደግሞ በባንክም ሄደ ስታገኝ አካውንቱ ፌክ ሆኖ ታገኘዋል። ለምሳሌ ጎዳና ተዳዳሪ ባንክ አካውንት አጥቶ 200-300 ብር ይሰጡታል። ብሩ የሚተላለፈው በዛ በጎዳና ተዳዳሪ አካውንት ውስጥ ነው የሚሄደው። አንድን ሰው በዩኒክሊ አይዴንቲፋይ የምናደርግበት ናሽናል አይዲ እስከሚመጣ ድረስ በእኛ መታወቂያ በእኛ ማንነት ፎርጅ ሊሰራ ስለሚችል በጣም ማናውቀው ኦንላይን ላይ ስራ አፕላይ ለማድረግ ብዙ ወጣቶች በዚህ የተጭበረበሩ መረጃዎች አሉን እኛ ጋር። ኦፊሻል ዌብሳይቶች ላይ እንደዛ መሆን አለበት። እንዲህ አይነት ጥንቃቄ። ሌላ የማናውቀውን ክፍያ ለመፈጸም ምን ማለት ነው? ይሄ ቅድም ያልኩ ማለት ነው። የሆነ ክፍያ መጣልኝ እኔ ከእንደዚህ ነው የኔ ያህል ክፈል፣ ፓስወርድን አስገባ። ምን ገዛውና የሆነ ነገር የተመዘገብኩት የለም። ሰው ያ ሲመጣለት ቅድም እንዳልኩ ነው፣ ነዳጅ ቀድቼ በስተት ለአንተ ጋር ወይ ደግሞ ሆን ብሎ ሊልክ ይችላል። ሲመጣልህ ክፍያው የኛ ካልሆነ አለመክፈል። ክፍያ ስንፈጽም የምንከፍልለት አካል ትክክል መሆኑን ስሙን ማየት። እኔ አሁን አንተ አካውንት ሰጠኝ ክፈል ብትለኝ ሳስገባ የአንተ ስም በትክክል ለመምጣቱ ቼክ አደርጋለሁ። ዲጂታል ልሳሳት እችላለሁ። እንደዚህ አይነት ነገሮች አሉ። እነዚህን ማድረግ አለብን። አይ ቲንክ ትልቁ ነው ብዬ ነው። ሌላው ደግሞ ፍራውድ ሲያጋጥም ቅድም ያልኳትን እሷንም በጣም ያዝልኝ። በ99 አጭር መልእክት ህብረተሰቡ ቢልክ በቃ እንዲያጋጥሞኛል እንዴ ልከላከል የሚል ቢልክልን። ፓተርን የቀፎ ስልካችንን፣ የባንክ አካውንታችንን፣ የቴሌብር አካውንታችንን ጠንካራ የሆነ ፓስወርድ መጠቀም፣ የልደት ጊዜያችንን ዓመተ ምሕረታችንን ከፊት ስም አድርገን ከዛ የልጃችን ስም ገስ የማይደረግ ብዙ ጊዜ ፍሬዝ ቢሆን ይመረጣል። እኔ አሁን እንደዛ ብዙ ጊዜ የሚጠቀም ለምሳሌ ከአንተ ጋር ዜ አይ ሃቭ ኤ ቬሪ ናይስ ታይም ዊዝ ሰለሞን ብዬ ፓስወርድ ባርክ ይገምቱታል። አረፍተ ነገር ኦልሞስት። ስለዚህ እንደዚህ ካፒታል ማድረግ ቁጥር መቀላቀል እንደተባለው እኮ የፌስቡክ ላይ የትውልድ ቀን አለ ምኑ እዛው ላይ ሰተናቸዋል። እሱም መጠቀም ማለት በጣም ሞኝነት ይመስለኛል። በጣም መረጃ ቴንክ ዩ። ሌላ ይቀራል? ሌላ እንግዲህ እንደ ማጠቃለያ የምናገረው ማጠቃለያ ከሆነ የቀረ ያልከኝ ወይስ በዚህ ፖይንት ላይ? በዚህ ፖይንት ላይ አሁን አንዳንድ ሰዎች ስልኬ ተሰርቋል፣ ፓስወርዱ ጠንካራ ነው፣ ግን ከብር ወጥቶበታል ይላሉ። ምናልባት ኖቲፊኬሽን አለን አለ ስልክ ላይ ኖቲፊኬሽን ደርሰናል። ቴሌብር ላይ ሄደን አሁን ኖቲፊኬሽን ብለን ብንገባ ስልካችን ላይ ቴሌብር የሚል አለ። ስልኩ ተዘግቶ ኖቲፊኬሽን እንዳይልክ ማድረግ። ለምሳሌ ሱፐርማርኬት ሄጄ እቃ ስገዛ ስልኬ ነው የሚጠይቁኝ። የተኮና ፍሬሽ ኮርነር ስባ ስልኬ ይሰጡኛል። ፑሽ ያደርጉልኝ ይመጣል። የደረሰን ቁጥር አንብብልኝ ነው የሚሉኝ። ቁጥሩን ሳነብ ክፍያው አለቀ። በተዘጋ ስልክ ላይ ያ የሚስጥር ቁልፍ የሚመጣ ከሆነ ሌባው ስልኬን ፓስወርድ አያውቀውም፣ አልከፈተም። ሄዶ 10 ሺህ ብር ዕቃ ያዝና ሲመጣለት እንደዚህ አድርጎ ከተዘጋ ስልክ ላይ ከላይ ኖቲፊኬሽን 6ቷን ዲጂት ይነግራቸዋል። ስለዚህ ኖቲፊኬሽን ውስጥ የኔን ኖቲፊኬሽን ለማንበብ ምን መሆን አለበት? ስልኩ መክፈት አለብኝ እንዲሆን በተዘጋ ስልክ ኖቲፊኬሽን እንዳይደርሰን ማድረግም እንችላለን። ኖቲፊኬሽን ውስጥ ገብተን አሁን የረቀቀ ሲሆን ነው። ብዙ ሰዎች ቀፏቸው ተሰርቆ ነው ያፕን የሚያደርገው። ቀፎ ካልተሳረቀ አፕን አያደርግም። ቀፎ ተሰርቆ ግን ኖቲፊኬሽን ደርሷቸው ግብይት እንዳይፈጽሙ በተዘጋ ስልክ ኖቲፊኬሽን እንዳይመጣ የቴሌብሯን ብቻ መዝጋት ይቻላል። ሌላ አሁን ለምሳሌ ቢቢሲ ተመዝግቤ ቢሆን ወይ ደግሞ ሌሎች ሶሻል ሚዲያ ተመዝግቤ ቢሆን ኖቲፊኬሽኑ ይምጣ፣ ችግር የለም። የክፍያ አማራጮችን ላይ ግን የሚመጡ ኖቲፊኬሽኖች በተዘጋ ስልክ ላይ ዲስፕሌይ እንዳይሆኑ ብናደርግ ይመረጣል። እነዚህ ዋናዎቹ ናቸው። እንግዲህ አቶ አብዮት በጣም ነው የማመሰግነው። ግን እንደዚህ ኮምፕሊኬትድ የሆኑ ናቸው። አሁን ሲነግሩኝ ነው ለእኔ ራሴ ግልጽ የሆነ ልክ በዚህ ልክና መጠን ለህዝቡ አድርሳችኋል ወይ? እኔ በቂ ስራ ተሰርቷል ወይ? አዌርነስ ለምን ሁል ጊዜ እንዲህ ባወቅን ቁጥር ነው ራሳችን የምንጠብቀው ሌላ እስኪፈጡ ማለት ነው።
ስለዚህ በዚህ ልክ ተሰርቷል ብዬ ስለማላምን ነው። ይቅርታ። እሺ ምን አለ መሰል አሁን ወደ መጨረሻው የጠቀስኩልህ በጣም ሬሮች ናቸው። አብዛኛው ኦልሞስት ሁሉም በሚባል ደረጃ የሚያጋጥመው እንጂ የሚስጥር ቁልፍን በመስጠት ነው። አሁን ወደ ረቀቀው እየገባውልህ ካሁኑ እያስተዋወቀን እንሂድ ነው ነገ ነው። ትልቋ ግን ብዙ አዌርነስ የሚሰራንባት የሚስጥር ቁልፎትን አይስጡ ነው። በቃ እሷን ደግሞ በጣም በተደጋጋሚ በሜሴጅ ልከናል። ኦፊሻል ሶሻል ሚዲያዎቻችን ላይም ባይዘው ያስተዋውቀናል። ፊዚካሊ የሚደረጉ ይህን ስል ግን አዌርነሱ በቂ ነው እያልኩ አይደለም። በጋራ መስራትም አለብን። ሁሉም ተቋማት ይህን አዌርነስ ከመፍጠር በቂ ነው አልልም። ግን እንደ ኢትዮ ቴሌኮም ብዙ ጥረቶች አድርገናል በሶሻል በሌላ ደግሞ በአመት አንዴም ብትሆን የንግድ ማህበረሰቡንም ሌሎች አካላትንም የምንጠራበት ኦክቶበር መንዝ የሳይበር ሴኩሪቲ መንዝ ነው በዓለም አቀፍ ደረጃ ባይዘው ኦክቶበር መንዝ በእኛ ጥቅምት ላይ የምናከብረው አለ። ኢትዮ ቴሌኮም ለ6ኛ ጊዜ አክብሯል። በአሁኑ ዓመት ለ6ኛ ጊዜ በተለያዩ ሆቴሎች በቢዝነስ ላይ ያሉ በሌሎች ስራዎች ላይ ያሉትን ስታርታፕ ቢዝነስ የሚሰሩትን ሳይቀር አዌርነስ እየፈጠርን ነው። በቂ ነው ወይ ካልከኝ ግን ብዙ ይቀራል። ግን ትልቁ እንዳልኩ ነው ቅድም በቃ የሚደርሰንን ተደውሎልን ስጡ የምንባለውን መረጃ ካልሰጠን እመኔም በጣም ብዙ እንቆጣጠረዋል። እውነት ነው። እኛም ይሄን አጀንዳ የያዝነው ህብረተሰቡ ጋር መድረስ ስላለበት ነው። ይሄ ኢትዮ ቴሌኮም የራሱ ጥረት እያደረገ ቢሆንም እኛም በተከታታይ እንደዚህ አይነት ነገሮችን ለመስራት እንሞክራለን። ለምን ገንዘቡ የሚወሰደው ከድሃ ከትንሹ እስከ ትልቁ ድረስ ነውና ይሄ ደግሞ ዳይሬክትም ሆነ ኢንዳይሬክት የሀገር ሀብት ነው። ስለዚህ ይሄን መከላከል ስላለብን ነውና አቶ አብዮት ለዛሬ ለዚህ ለተከታታይ ሳምንት የቆየንባቸው ጊዜያት እጅግ በጣም እናመሰግናለን። በጣም ቴንኪው። ኢትዮ ቴሌኮምንም በዚህ አጋጣሚ ሌሎች ነገሮች በሚኖሩበት ጊዜ ለምን እኛ የካቴና ፕሮግራም ወንጀልን የመከላከል ዓላማ እስከሆነ ድረስ ሌሎችን የምትሰጡንን ማስረጃዎች ሁልጊዜ ለህዝብ ለማቅረብ እኛ ዝግጆች ነን። ለአሁኑ ግን መጥተው እዚህ ድረስ ቆንጆ ኢንተርቪው ቆንጆ ቃለ መጠይቅ ስለሰጡን እጅግ በጣም በካቴና ፕሮግራም ስም በጣም አመሰግናለሁ። ቀጣይ ነው የሚሆነው። ባንኮችንም እንቀጥላለን። ሌሎች የሚመለከታቸውን ሁሉ በዚህ ጉዳይ የተከታተልን እናደርጋለን። እንግዲህ ወንጀልን ማስቀረት ባይቻልም መከላከል ይቻላል ብለን ስለምናምን አቶ አብዮት ጌታቸው እጅግ በጣም አመሰግናለሁ። ታንኪዩ። በጣም አመሰግናለሁ። እኔም ጊዜ ስትልኝ ቴንኪዩ።